እመኒ አይንከ እንተ የማን ታስተከም ላ ወግዲፋም ላይ ዴከ ቀኝ አይንህ ምክንያተ ስተት ብትሆን ካንተ አውልቀ ጣላት። እስመ ይሄይሰከ ነቋረከ ትባ ውስተ መንግስተ ሰማያት እንትባ ምስለክ ሊሆን አይንቲከ ውስተ እሳተ ገሃነም። በዚህ ዓለም ሁለት አይን ኑሮ ኋላ ገሃነም እሳት ከምትገባ በዚህ ዓለም አንድ አይና ሁነህ ኑሮ ኋላ መንግስተ ሰማያት ብትገባ ይሻልሃልና። ይህንንም ይዘው ያደረጉ ብዙዎች ናቸው። ከዚያ ሁሉ ዘንድ ስምዖን ሰፋዬ አጽሐን ይባላል። ጫማ እየሰፋ ይተዳደር ነበረ። አንዲት ሴት መታ ጫማዬን ስፋልኝ አለችው። ሰፍቶ ሰጣት። በበነጋው ሰፍቶኛልና አጥበህ ስጠኝ ብላ ጠየቀችው። የሰፋውን አጥቦ ሰጣት። በሶስተኛው ቀን ደግማ መጣች። ምነው አንቺ ሴት ትመላለሻለሽ? ትናንት ጠበበኝ ሰፋኝ ብትይ አጥቤ ሰጥቼሻለሁ። አሁን ደግሞ ምን ፈልገሽ ነው ቢላት፣ እንዲያው መሰለህን አንተን በወድህ ነው እንጂ አለችው። ምንን ትወደኛለሽ ሲላት፣ መውደድስ መላ ሁለንተናህን ወደዋለሁ፣ ይልቁንም አይንህን ወደዋለሁ አለችው። እሱም የዝሙት ምክንያት ሆንኩኝ ብሎ የወደድሽውን ጥገቢው ብሎ በያዘው የጫማ መስፊያ አይኑን አውልቆ ሰጥቷታልና እንዲህ አለ። በኋላ ግን ሚካኤልና ገብርኤል ፈውሰውታል። ወመኒ ዲከ እንተ የማን ታስተከም ትራ ወግዲፋም ላይ ዴከ ቀኝ እጅህ ምክንያተ ስተት ብትሆንብህ ካንተ ቆርጠህ ጣላት። እስመ ይሄይሰከ ይትሃጎል አሐዱ እምናባልከም ኩሉ ሥጋከ ይትወደይ ውስተ እሳተ ገሃነም። ዛሬ በዚህ ዓለም ሁለት እጅ ኑሮ ኋላ ገሃነመ እሳት ከምትገባ በዚህ ዓለም አንድ እጅ ሆነው ኋላ መንግስተ ሰማያት ብትገባ ይሻልሃልና። ይህንንም ይዘው ያደረጉ ብዙዎች ናቸው። ከዚያ ሁሉ ዘንድ አባ ሊቀ ጳጳሳት ዘአንጾኪያ አትናቴዎስ ቀድሞ በአሕዛብነት ግብር ይኖር ነበር። በኋላ አምኖ ተጠምቆ ምግባር ትሩፋት ሰርቶ ከኤጲስቆጶስነት ከጵጵስና ማዕረግ ደርሷል። በሀገራቸው አንድ ጳጳስ የተሾመ እንደሆነ ለ7 ቀን ቀድሶ ያቆርባል። በዚህን ጊዜ ቀድሳ አቁርበን ብለው ቀድሶ ሊያቆርብ እየባረከ ሲሄድ ቀድሞ በአረማዊነት ስራው የምታውቀው አንዲት ሴት ነበረች እና መለያ ይሁነኝ ብላ እጁን ነከሰችው። ከዚህ ሁሉ መከራ ያደረሽኝ አንቺ እጅ አይደለሽምን ብሎ ከቤተ መዛግብት ገብቶ እጁን ቆርጦ ጥሏታል። በኋላ አባታችን ቀድሳ አቁርበን እንጂ አሉት። አይቻለኝም አላቸው። ሁለተኛ ሄደው አባታችን ቀድሳ አቁርበን እንጂ አሉት። አይቻለኝም አላቸው። በሶስተኛው አይቻለኝም አላቸው። እንዲህ እንጂ እኛ ባናውቅ ነው እንጂ ወደ ቀደመ ሃይማኖቱ ተመልሶ አይደለምን ብለው አምተውታል። በዚህን ጊዜ ከእመቤታችን ስዕል ፊት ሂዶ ተማጽኖ ቢማጸን እመቤታችን ተገልጻ የብርሃን እጅ ቀጥላለታለች። በኋላ ቅዳሴ ገብቶ ሲቀድስ እመቤታችን የቀጠለችለት እጁ እያበራች አንጸባረቀቻቸው። በኋላ ከቅዳሴ በኋላ ወጥተው ቀድሞ በቅዳሴ ውስጥ ሳለን ያየነው ሚስጥር ምንድን ነው ሲግለጽልን አሉት። ኑ እንሂድ ብሎ ወስዶ ቤተ መዛግብት የተቆረጠ እጁን ምንጣፉን አንሱት አላቸው። ምንጣፉን ቢያነሱት የተቆረጠ እጁን አሳይቷቸዋል። ይህችም እመቤታችን ቀጥላልኝ ነው ብሎ ነግሯቸዋልና እንዲህ አለ። ወመኒ እግርከ ዘየማን ታስተከም ትራ ወግዲፋም ላይ ዴከ ቀኝ እግርህ ምክንያተ ስተት ብትሆንብህ ካንተ አውልቀ ጣላት። እስመ ይሄይሰከ አንካሰከ ትባ ውስተ መንግስተ ሰማያት እምትባ ምስለከ ሊሆን እገሪከ ውስተ እሳተ ገሃነም። በዚህ ዓለም ሁለት እግር ኑሮ ኋላ መንግስት ገሃነመ እሳት ከምትገባ ዛሬ አንድ እግር ኑሮ ኋላ መንግስተ ሰማያት ብትገባ ይሻልሃልና። ከዚሁም ዘንድ ያደረጉት ብዙዎች ናቸው። መርትያኖስ የሚባል መናኝ መነኩሴ ነበረ። በአቱ ከመንደር አጠገብ ነበር። በዛ ወጥቶ ሲገባ ዘማውያን ሴቶች ሲጨዋወቱ ወጥቶ ሲገባ አዩት። ይህ መነኩሴ ኃያል ብርቱ ነው አሉ። አንዲቱ ጊዜ ባይጥለው ቦታ ባይመቸው ነው እንጂ የሰው ኃያል ጠንካራ አለውን? እኔ ሄጄ አስቸው መጣሳ ብላ ተወራረደች። ይኸውም አልቀረ ጧት ቀን ብሄድ ይመልሰኛል፣ ማታ ሄድኩ እንደው ግን አይመልሰኝም ብላ ልብሷን ጠቅላ አምሽታ ማታ ሄዳ በሩን ቆረቆረች። ማነህ አላት። እኔ የእግዚአብሔር እንግዳ ነኝ፣ ሌባ አውሬ ይበላኛል፣ መንገቦንም በዲቅማ ይደበድበኛል ብዬ ነው አሳድረኝ አለችው። ባሳድራት ጾር ይነሳብኛል፣ ዝም ብዬ ብሰዳት አምላክ እንግዳ አልተቀበልክም ብሎ
ይፈርድብኛል እንዴት ልሁን እያለ ሲያወጣ ሲያወርድ እግዚአብሔር ከሚፈርድብኝ እሷን ላስገባትና ጾሩን እታገሳለሁ አለ። በኋላ ግቢ ብሎ አስገባት። እሳቱን አንድዶላት እልፍ ብሎ ተቀመጠ። እሷ የምትለብሰውን ትለብስ፣ የምታጤሰውን ታጤስ፣ የምትቀበውን ትቀባ ጀመር። ያን ጊዜ የሽቶ መዓዛ ቢሸተው ጾር ተነሳበት። ወዲያውኑ ይህማ ድል መነሳት አይደለምን ብሎ እግሩን ወስዶ ከእሳቱ ማገደው። የእግሩ መዓዛ የሽቶውን መዓዛ እስከሚያጠፋው ድረስ በኋላ ከዚያ ድረስኩህ እኔ አይደለሁምን ብላ አመንኩሰኝ አለችው። አመንኩሷት አለ። አንድም ሳትፈራ ሳታፍር አባታችን ና እንጂ እንተኛ አለችው። እንተኛ ካልሽማ ከዚህ ከእሳቱ ላይ እንተኛ ብሏታል። ይህም አይፈጀን የለምን ብለዋለች። ታዲያ በምድር ያለውን እሳት ካልቻል ነው በሰማይ ያለውን እሳት እንደምን እንችለዋለን ብለሽ ነዋ ብሏታል። ደግሞ በሰማይ እሳት አለን አለችው። አዎን አለ ብሏታል። ይህን ምክንያት አድርጎ አስተምሮ ገስጾ አመንኩሷታል። አመንኩሶ በዓቱን ለቆላት ሂዷልና እንዲህ አለ። አንድም እመኒ አይንከ እንተ የማንታ ስህተከ ምላ ወግዲፋም ላይ ሌከ። አይን የተባለች ሚስት ናት። ከአይን የተሰወረ ነገር እንደሌለ ሁሉ ከሚስትም የተሰወረ ነገር የለምና። እስመ ይሰከ ነቋረ ከተባ ውስተ መንግስተ ሰማያትም ተባ ምስለ ክልዮን አዕይንቲከ ውስተ እሳተ ገሃነም። ሚስት የማይገባ ስራ እንስራ ብትል ፈቃዷን አፍርስባት። ዛሬ እሷን ፈቃድ ፈጽሞ ኋላ ገሃነመ እሳት ከምትገባ ዛሬ እሷን ፈቃድ አፍርሰው ኋላ መንግስተ ሰማያት ብትገባ ይሻላልና። ወመኒ ዴከ እንተ የማንታ ስህተከ ምትራ ወግዲፋም ላይ ሌከ። እጅ የተባለ ልጅ ነው፣ ወድቆ ይነሳል፣ በእጅ ዘግይቶ ይከብራል በልጅ እንዲሉ ልጅህ የማይገባ ስራ አሰራለሁ ቢል ፈቃዱን አፍርስበት። የእሱን ፈቃድ ፈጽመህ ኋላ ገሃነም ከምትገባ ዛሬ እሱን ፈቃድ አፍርሰው ኋላ መንግስተ ሰማያት ብትገባ ይሻልሃልና። እስመ ይሰከ ይታጎል አሐዱ አባልከም ኩሉ ስጋ ከይትወደይ ውስተ እሳተ ገሃነም። ወመኒ እግር ከዘየማንታ ስህተከ ምትራ ወግዲፋም ላይ ሌከ። እግር የተባለ ቤተሰብ ነው። ቤተሰብ በክፉ ስራ ላሰራ ቢል ፈቃዱን አፍርስባቸው። ዛሬ እነሱን ፈቃድ ፈጽመው ኋላ በገሃነመ እሳት ከምትገባ ዛሬ እነሱን ፈቃድ አፍርሰው ኋላ መንግስተ ሰማያት ብትገባ ይሻላልና። እስመ ይሰከ አንካሰ ከተባ ውስተ መንግስተ ሰማያት ምትባ ምስለ ክልኤሆን እገሪከ ውስተ እሳተ ገሃነም። አንድም አይን፣ እጅ፣ እግር የተባለ ወዳጅ ነው። ወዳጅህ ክፉ ስራ ላሰራ ቢል ፈቃዱን አፍርስበት። ዛሬ እሱን ፈቃድ ፈጽመ ኋላ ገሃነመ እሳት ከምትገባ ዛሬ እሱን ፈቃድ አፍርሰው ኋላ መንግስተ ሰማያት ብትገባ ይሻልሃልና። አንድም ምድራውያን ነገስታት እጅ እግር በስለት አይን በፍላት እንዲቀጡ ሌዋውያን ካህናት አይናቸውን በአንቃይዶ እጃቸውን በሰፊህ እግራቸውን በቆይም ቀጥተው ሰርተው እንዲኖሩ አንተም አይንህን በአንቃይዶ እጅህን በሰፊህ እግርህን በቆይም ሰርተ ቀጥተህ ኑር ሲል ነው። ሰማዕክሙ ዘተብዕለ ለቀደምትክሙ። ይቆየን።